ለራስህ መኖር መጀመር አለብህ ለራስህ የምትሰጠውን ቦታ መቀየር አለብህ ቅድሚያ ለራስህ ስጥ የምታደርገውን ነገር ታምንበታለህ ለህይወት በጣም ወሳኝ ነው አንተ ካመንክበት ሌሎች ምንስ ቢሉ ዓላማህን ካላወቀው ግን ሰዎች ይነዱሃል ወደ ፈለጉበት ይመሩሃል በቃ አንተን አያስቡም ዞርም ብለው አያዩህም አየህ ሰዎች የሚወዱ ጥንካሬህን አይተው ነው ምን አይነት ጎበዝ ነው ምን አይነት ደፋር ነው ሲሉ ይሰሙሃል ያከብሩሃል ለራስህ የምትሰጠውን ቦታ ያዩና እነሱ መልሰው አንተን ያከብሩሃል ያመንክበትን እንድታደርግ እድል ይሰጡሃል አንተ ግን ለራስህ የምትሰጠው ቦታ መቀየር አለበት በጣም ታዋቂው ባለሀብት ቢል ጌትስ ምን ይለናል መሰላችሁ ራስህን መናቅ የጀመርከው ከሰዎች ጋር መወዳደር ስትጀምር ነው ይላል ለማ ብለህ ነው ራስን የምታወዳደረው ራስን እንዳትነቀው ካወዳደርከው እየናቀው አንተ እኮ ትልቅ ህልም ያለህ ትልቅ ፍላጎት ነው ያለህ